ሰላም እንዴት ናችሁ? የማይቲዩብ ቤተሰቦች ስለ መኪና ማወቅ ከፈለጋችሁ ይህ ቤት ትክክለኛው ቦታ ነው። እንኳን ደህና መጣችሁ። ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በዛሬው ቪዲዮ የሞተር ኃይል አጋዥ ክፍሎችን እናያለን። ኢንጂን ወይም ሞተር ትክክለኛውን ኃይል የማመንጨት ተግባር እንዲያከናውን ወይም ደግሞ ኃይልን እንዲፈጥር የሞተር ኃይል አጋዥ ክፍሎች ያስፈልጉታል። እነዚህ የሞተር ኃይል አጋዥ ክፍሎች አራት ናቸው። እነርሱም አንደኛ የነዳጅ አስተላላፊ ክፍሎች፣ ሁለተኛ የማቀዝቀዣ ክፍሎች፣ ሶስተኛ የማለስለሻ ክፍሎች፣ አራተኛ የእሳት አቀጣጣይ ክፍሎች ይባላሉ። እያንዳንዳቸው ምን ይመስላሉ የሚለውን ስናይ በመጀመሪያ ደረጃ የነዳጅ አስተላላፊ ክፍሎችን እናያለን ማለት ነው። የእነዚህ ክፍሎች ተግባራቸው ነዳጅን ከሳልቫቲዮ ወደ ሲሊንደር ያደርሳሉ ወይም ያስተላልፋሉ። የነዳጅ አስተላላፊ ክፍሎች በነዳጅ አጠቃቅማቸው በሁለት ይከፈላሉ። የቤንዚን ሞተር ነዳጅ አስተላላፊ ክፍሎችና የናፍጣ ሞተር ነዳጅ አስተላላፊ ክፍሎች ይባላሉ። የቤንዚን ሞተር ነዳጅ አስተላላፊ ክፍሎችና ተግባር ስናይ አንደኛው የቤንዚን ሞተር ነዳጅ አስተላላፊ ክፍል ሳልቫቲዮ ወይም የነዳጅ መያዣ ጋን ይባላል። ሳልቫቲዮ እንደየተሽከርካሪው መጠኑ የሚለያይ ሲሆን ከፍተኛ ጉልበት የሚፈልግ ተሽከርካሪ ከሆነ ትልቅ ሳልቫቲዮ ወይም ታንከር ይኖረዋል ማለት ነው። አነስተኛ ጉልበት የሚፈልግ ተሽከርካሪ ከሆነ ደግሞ አነስተኛ ሳልቫቲዮ ይኖረዋል። ከሳልቫቲዮ ላይ ወሳጅና መላሽ መስመሮች ይገጠማሉ። ወሳጅ መስመር የምንለው የቤንዚን ሞተር ከሆነ ቤንዚን ከሳልቫቲዮ ወደ ካርቦሬተር፣ የናፍጣ ሞተር ከሆነ ደግሞ ናፍጣ ከሳልቫቲዮ ወደ ኢንጀክተር ኖዝል የሚተላለፍበት መስመር ነው። ሌላው መላሽ መስመር የምንለው ነው። መላሽ መስመር የምንለው በካርቦሬተር ወይም በኢንጀክተር ኖዝል ላይ የተረፈ ወይም ደግሞ በትርፍ ላይ ያለን ነዳጅ ወደ ፊውል ፊልትሮ ወይም ደግሞ ወደ ሳልቫቲዮ የሚተላለፍበት መስመር መላሽ መስመር ይባላል ማለት ነው። ሳልቫቲዮ በውስጡ ፊውል ሌቭል ጌጅ ወይም ደግሞ ፖቴንሾሜትርን ይይዛል። ፊውል ሌቭል ጌጅ ወይም ፖቴንሾሜትር የሚባለው በተሽከርካሪው ሳልቫቲዮ ውስጥ ምን ያህል መጠን ነዳጅ እንዳለ ይጠቁማል ወይም ደግሞ ያመለክታል ማለት ነው። በአንዳንድ ተሽከርካሪዎች ላይ ደግሞ የነዳጅ ፓምፕ ከሳልቫቲዮ ውስጥ ሊገጠም ይችላል ማለት ነው። በአጠቃላይ የሳልቫቲዮ ተግባር ለሞተሩ የሚያስፈልገውን የነዳጅ መጠን የሚይዝልን የቤንዚን ሞተር ነዳጅ አስተላላፊ ክፍል ነው። ሁለተኛው የቤንዚን ሞተር ነዳጅ አስተላላፊ ክፍል የነዳጅ መስመር ወይም የቤንዚን መስመር ይባላል። የነዳጅ መስመር የምንለው ነዳጅ ወይም ቤንዚን ከነዳጅ መያዣ ጋን ወይም ደግሞ ከሳልቫቲዮ ወደ ካርቦሬተር የሚተላለፍበት መስመር የነዳጅ መስመር ይባላል። ሌላው የቤንዚን ሞተር ነዳጅ አስተላላፊ ክፍል የነዳጅ ማጣሪያ ወይም ፊውል ፊልትሮ ይባላል። ዋና ተግባሩም ነዳጅን ወይም ቤንዚንን ከቆሻሻ አጣርቶ ወደ ካርቦሬተር የሚያስተላልፍ ክፍል ነው። ፊውል ፊልትሮ የሚባለው ወይም የነዳጅ ማጣሪያ የሚባለው በተሽከርካሪው ማኑዋል መሰረት ሰርቪስ መደረግ አለበት። በእርግጥ ሁሉም የነዳጅ አስተላላፊ ክፍሎች ሰርቪስ መደረግ አለባቸው። ሌላው አራተኛው የቤንዚን ሞተር ነዳጅ አስተላላፊ ክፍል የነዳጅ ፓምፕ ወይም ፓምፔታ ይባላል። በመካኒካል ወይም በኤሌክትሪካል ሊሰራ ይችላል። ዋና ተግባሩም ነዳጅን ወይም ቤንዚንን ከሳልቫቲዮ በመሳብ ወደ ካርቦሬተር የሚያስተላልፍ ክፍል ነው ማለት ነው። ሌላው የቤንዚን ሞተር ነዳጅ አስተላላፊ ክፍል የነዳጅ መጠን ጠቋሚ ገጅ ይባላል። ዳሽቦርድ ላይ የሚገኝ ሲሆን በታንከር ወይም በሳልቫቲዮ ውስጥ ያለውን የነዳጅ መጠንን የሚያሳይ ወይም ደግሞ የሚያመለክት የቤንዚን ሞተር ነዳጅ አስተላላፊ ክፍል ነው። ስድስተኛው የቤንዚን ሞተር ነዳጅ አስተላላፊ ክፍል ካርቦሬተር ይባላል። ካርቦሬተር በቤንዚን ሞተር ላይ ብቻ የሚገኝ ሲሆን ዋና ተግባሩም አየርና ቤንዚንን መጥኖ በመደባለቅ ወደ ሞተር የሚያስተላልፍ ክፍል ነው ማለት ነው። ካርቦሬተር የተለያዩ ክፍሎች አሉት። አንደኛው የካርቦሬተር ክፍል ቾክ ቫልቭ ይባላል። የቾክ ቫልቭ ዋና ተግባሩ በጠዋት ጊዜ ወይም ደግሞ በቅዝቃዜ ጊዜ የአየሩን መጠን በመቀነስ ሞተር ተሎ እንዲነሳ የሚያደርግ ክፍል ነው ማለት ነው። ሁለተኛው የካርቦሬተር ክፍል ፍሎት ቻምበር ይባላል። ዋና ተግባሩም በካርቦሬተር ውስጥ ለቤንዚን ማጠራቀሚያነት ያገለግላል ማለት ነው። ሌላው የካርቦሬተር ክፍል ፍሎት ቦል ይባላል። በካርቦሬተር ውስጥ መጠኑን የጠበቀ ነዳጅ እንዲኖር ያደርጋል። አራተኛው ካርቦሬተር ክፍል ቬንቹሪ ይባላል። በካርቦሬተር ውስጥ አየርና ቤንዚን የሚደባለቁበት ቦታ ነው። ሌላኛው የካርቦሬተር ክፍል ትሮትል ቫልቭ ይባላል። ከነዳጅ መስጫ ፔዳል ጋር በመገናኘት ወደ ሲሊንደር የሚገባውን የአየርና የቤንዚን ድብልቅ በመጠን ከፍና ዝቅ በማድረግ የምንቆጣጠርበት ክፍል ነው። ስለዚህ ካርቦሬተር የተለያዩ ክፍሎች አሉት ብለናል። ቾክ ቫልቭ፣ ፍሎት ቻምበር፣ ፍሎት ቦል፣ ቬንቹሪ እና ትሮትል ቫልቭ ይባላሉ ማለት ነው። ሌላኛው የቤንዚን ሞተር ነዳጅ አስተላላፊ ክፍል የአየር ማጣሪያ ወይም ዳብራተር ወይም ደግሞ
ኤር ክሊነር ይባላል። ሶስት ዋና ዋና ተግባራት አሉት። አንደኛው ተግባር የቤንዚን ሞተር ከሆነ ወደ ካርቡሬተር የሚገባውን አየር፣ የናፍጣ ሞተር ከሆነ ደግሞ ወደ ሲሊንደር የሚገባውን አየር ከቆሻሻ ያጣራል። ሁለተኛው የአየር ማጣሪያ ተግባር ሞተር አካባቢ ሊሰማ የሚችልን ድምፅ ፍኖ ያስቀራል። ሶስተኛው ተግባሩ በካርቡሬተር አናት በኩል የሚነሳ እሳትን ፍኖ ያስቀራል። አየር ማጣሪያ ወይም ኤር ክሊነር የምንለው በሶስት አይነት ዘዴ ይሰራል ወይም ደግሞ በሶስት አይነት መንገድ ይገኛል። አንደኛ በደረቅ ወይም በካርቱሽ፣ ሁለተኛ በዘይት ወይም በእርጥብ፣ ሶስተኛ በዘይት ወይም ደግሞ በደረቅ ሊገኝ ይችላል ማለት ነው። ስለ ቤንዚን ሞተር ነዳጅ አስተላላፊ ክፍሎች ይሄን ያህል ካል የናፍጣ ሞተር ነዳጅ አስተላላፊ ክፍሎችና ተግባራቸው ምን ይመስላል የሚለውን እናያለን። አንደኛው የናፍጣ ሞተር ነዳጅ አስተላላፊ ክፍል ሳልቫቲዮ ወይም የነዳጅ መያዣ ጋን ይባላል። ከላይ በቤንዚን ሞተር ነዳጅ አስተላላፊ ክፍሎች ላይ እንዳየነው የሳልቫቲዮ ወይም የነዳጅ መያዣ ጋን ዋና ተግባሩ ለተሽከርካሪው የሚያስፈልገው በቂ ነዳጅ ወይም ናፍጣ የሚይዝና በውስጡ የነዳጅ መጠንን የሚያሳዩ ወይም የሚጠቁሙ መሳሪያዎች ለምሳሌ ፊውል ሌቭል ጌጅ ያልነው ወይም ፖቴንሾሜትር ያልነው የሚገጠሙበት ክፍል ነው ማለት ነው። ሳልቫቲዮ እንደየተሽከርካሪው ሊለያይ እንደሚችል አይተናል። ሁለተኛው የናፍጣ ሞተር ነዳጅ አስተላላፊ ክፍል ወሳጅ መስመር ይባላል። ወሳጅ መስመር የሚባለው ነዳጅ ወይም ናፍጣ ከሳልቫቲዮ ወይም ደግሞ ከታንከር ወደ ኢንጀክተር ኖዝል የሚሄድበት መስመር ወሳጅ መስመር ይባላል። ሌላውና ሶስተኛው የናፍጣ ሞተር ነዳጅ አስተላላፊ ክፍል የነዳጅ ማጣሪያ ወይም ፊውል ፊልትሮ ይባላል። ዋና ተግባሩም ነዳጅን ከቆሻሻ ያጣራል። በናፍጣ ሞተር አብዛኛውን ጊዜ ሁለት የናፍጣ ማጣሪያ ደረጃዎች ይኖራሉ። የመጀመሪያ ደረጃና የሁለተኛ ደረጃ የነዳጅ ማጣሪያ ወይም የናፍጣ ማጣሪያ ይባላሉ። አራተኛው የናፍጣ ሞተር ነዳጅ አስተላላፊ ክፍል መጋቢ ወይም አቅራቢ ወይም ደግሞ ፊድ ፓምፕ ይባላል። ዋና ተግባሩ ነዳጅን ከሳልቫቲዮ በፊልትሮ በኩል በመሳብ በአነስተኛ ግፊት ለዋና ወይም ለኢንጀክሽን ፓምፕ ያስተላልፋል። ኢንጀክሽን ፓምፕ ወይም ዋና ፓምፕ የሚባለው ደግሞ በአነስተኛ ግፊት የተቀበለውን ነዳጅ ወደ ከፍተኛ ግፊት በመለወጥ ለኢንጀክተር ኖዝል በቅደም ተከተል ያስተላልፋል ማለት ነው። ኢንጀክተር ኖዝል ደግሞ በከፍተኛ ግፊት የመጣውን ነዳጅ በታመቀው አየር ላይ በጉም ወይም በትን መልክ በመርጨት ኃይል እንዲፈጠር ያደርጋል። ሌላው የናፍጣ ሞተር ነዳጅ አስተላላፊ ክፍል መላሽ መስመር ይባላል። መላሽ መስመር የሚባለው በኢንጀክተር ኖዝል ላይ በመገጠም በትርፍነት የሚገኝ ናፍጣ ወደ ፊልትሮ ወይም ደግሞ ወደ ሳልቫቲዮ የሚመልስ መስመር መላሽ መስመር ይባላል። ሌላው የናፍጣ ሞተር ነዳጅ አስተላላፊ ክፍል ግሉ ፕለግ ወይም ካንዲሊቲ ይባላል። በናፍጣ ሞተር ላይ ብቻ የሚገኝ ሲሆን በሲሊንደር ውስጥ ተጨማሪ ሙቀት በመፍጠር ሞተር ተሎ እንዲነሳ የሚያደርግ ግሉ ፕለግ ይባላል። ለነዳጅ አስተላላፊ ክፍሎች መደረግ ያለበት ጥንቃቄ ምንድነው የሚለውን ስናይ አንደኛው የሚያፈሱና የላሉ ነገሮች ካሉ እንዲጠገኑ ማድረግ አለብን። ሁለተኛ የነዳጅ ጋኑን በራሱ ክዳን መክደን አለብን። በራሱ ክዳን ካልተከደነ ቆሻሻ ወደ ሳልቫቲዮ ውስጥ ሊገባ ስለሚችል ቆሻሻ ደግሞ ፓምፓችንንና ፊውል ፊልትሮ በተሎ ከአገልግሎት ውጭ እንዲሆን ስለሚያደርግ ስለዚህ የነዳጅ ጋኑን በራሱ ክዳን መክደን አለብን ማለት ነው። ሌላው በጋን ውስጥ ያለ ነዳጅ ከግማሽ በታች እንዳይሆን መከታተል አለብን። ነዳጅ ውስጥ የተለያዩ ንጥረ ነገሮች ይኖራሉ። እነዚያ ንጥረ ነገሮች በሳልቫቲዮ ውስጥ በታችኛው ክፍል ላይ እንደ ዝቃጭ ነገር ሊኖር ስለሚችል በፓምፕ አማካኝነት ወደ ላይ እየተሳበ ከሄደ ፓምፑንና ፊልትሮውን ሊጎዳው ስለሚችል ከሳልቫቲዮ ውስጥ ያለው ወይም በነዳጅ መያዣ ውስጥ ያለ ነዳጅ ከግማሽ በታች እንዳይሆን ይመከራል ማለት ነው። ሌላው ነዳጅ አስተላላፊ ክፍል ያለብን ጥንቃቄ የነዳጅ መጠንን ለማወቅ በእንጨት በብረት እና በመሳሰሉት ነገሮች አለመጠቀም። ሌላውና ዋናው ነገር ለነዳጅ አስተላላፊ ክፍሎች ማድረግ ያለብን ጥንቃቄ በማንዋሉ መሰረት ሰርቪስ ማስደረግ አለብን ማለት ነው። ከሞተር ኃይል አጋዥ ክፍሎች ውስጥ ስለ ነዳጅ አስተላላፊ ክፍሎች ይሄን ያህል ካል ቀሪ የሞተር ኃይል አጋዥ ክፍሎችን ደግሞ በሚቀጥለው ቪዲዮ እናያለን ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ለመኪና ማወቅ የሚፈልግና የመንጃ ፈቃድ እያወጣ ያለ ጓደኛ ካላችሁ አርጉለት። አመሰግናለሁ።